ሰላም እንዴት ናችሁ? ከዚህ በፊት ስለ ፎረፎር የሰራሁላችሁን ቪዲዮ ብዙዎቻችሁ አይታችሁታል። እንደጠቀማችሁም ነግራችሁኛል። በጣም አመሰግናለሁ ጥሩ ምላሽ ስለሰጣችሁኝ። በቪዲዮ ላይ ፎረፎር በምን ምክንያት እንደሚከሰት፣ ምን እንደሚያባብሰውና ፎረፎር የሚያስቸግራችሁ ከሆነ ማድረግ ያለባችሁን ጥንቃቄ አይተን ነበረ። ያላያችሁ ሰዎች ገብታችሁ እዩት። በዚህ ቪዲዮ ደግሞ እኔ ራሴ በልጅነት በተማሪነት ጊዜ በፎረፎር በጣም ስቸገር ስለነበረና የጤና ባለሙያ ከሆንኩ በኋላ መሰረታዊ እውቀቱን ካገኘሁኝ በኋላ በራሴ ብዙ አንብቤና የተለያዩ ፕሮዳክቶችን ሞክሬ በመጨረሻም ለአንዴና ለመጨረሻ ጊዜ ሙሉ በሙሉ በሚባል ደረጃ በምን ላጠፋው እንደቻልኩኝ ነው የምነግራችሁ ማለት ነው። ስለዚህ እንደ ባለሙያም ለራሴም ደግሞ ሞክሬ አጥጋቢ ለውጥ እንዳገኘ ሰው ነው የምመክራችሁ ማለት ነው። እኔ ከፎረፎር ጋር የነበረኝ ትግል በጣም ረጅምና እልህ አስጨራሽ ነበረ። ብዙ ነገር ነው የሞከርኩት፣ ብዙ ስህተቶችም ሰርቻለሁ። የሚያሽል እየመሰለኝ ብዙ የሚያባብሱብኝን ነገሮች ሳደርግ ነበረ። የኔን ስህተት እንዳትደግሙት ነው ይሄንን ቪዲዮ የምሰራላችሁ። እስከ መጨረሻው ተከታተሉት፣ በጣም ታተርፉበታላችሁ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ በመሆን በማስረጃ ላይ የተደገፉና በየቀኑ የምትጠቀሙበትን የጤና ምክሮችን አገኙላለሁ። ወደ ቪዲዮ። በመጀመሪያ ልነግራችሁ የምፈልገው ነገር በዚህ ቪዲዮ ላይ የምጠቅሳቸው መድኃኒትነት ያላቸው ቅባቶችና ሻምፖዎች ያለ ሐኪም ትዕዛዝ በየፋርማሲው የምታገኟቸው ናቸው። ለረጅም ጊዜ እንኳን ብትጠቀሟቸው ምንም አይነት ጉዳት የሌላቸው ናቸው። በሐኪም ትዕዛዝ ብቻ የሚሰጡ መድኃኒቶችን ለማግኘት መሞከር የለባችሁም። በጭራሽ እኔም አላበረታታም። እንዲሁም በቆዳ ሐኪም መታየት የምትፈልጉ ሰዎች ወደ ኋላ እንዳትሉ። ይሄ ቪዲዮ ፎረፎር ሕክምና አያስፈልገውም የሚል መልእክት የለውም። ነገር ግን በራሴ መጀመሪያ አንዳንድ ነገር ልሞክር ካላችሁ እኔ ያደረኩትንና የሰራልኝን ነገር አካፍላችኋለሁ ማለት ነው። እኔ ፎረፎር የጀመረኝ በጣም ልጆኜ ነው። 7ኛ 8ኛ ክፍል እያለሁ ነበረ። ብዙ ልጆችም በዚህ እድሜያቸው ወይም ወደ ጉርምስና እየተጠጉ ሲሄዱ ይጀምራቸዋል። ይሄ የሚሆንበት ምክንያት ደግሞ በጉርምስና ጊዜ የሚኖረው የሆርሞን ለውጥ የሚያመጣው ቆዳ ላይ ቅባት ወይም ወዝ መብዛት ነው። ያው በባለፈው ቪዲዮ እንደነገርኳችሁ ፎረፎር በቅባት መብዛት የሚከሰት ነው። ማላሴዚያ የሚባለው ፎረፎርን የሚያስከትለው ፈንገስ የሁሉም ሰው ቆዳ ላይ አለ። ነገር ግን አንዳንድ ሰው ላይ ከመጠን በላይ ይበዛል። ያም የሚሆነው ደግሞ ከልክ በላይ ቅባት ሲያገኝ ነው ማለት ነው። ስለዚህ ነው በጉርምስና ጊዜ ቆዳ ወዝ በብዛት ሲያመርት ከሱ ጋር ተያይዞ ፎረፎርም የሚበዛው ማለት ነው። ነገር ግን በዛ እድሜ ምንም የሕክምና እውቀቱም ስላልነበረኝ ቤትም ደግሞ ነጭ ሲሆንና ሲፈረፈር ድርቀት ስለሚመስላቸው ቅባት እየቀያየርኩ እንድሞክር ብቻ ነበር የሚደረገው። እንዲሁም ቅቤና የተለያዩ ቅባትነት ያላቸው ውህዶች እንድሞክር ይነግሩኛል። ያልሞከርኩት ነገርም የለም። ፎረፎርን በጣም ከባድ የሚያደርገው የስነ ልቦና ጫና ስለሚያስከትል ነው። ብዙ እውቀቱ የሌላቸው ሰዎች ከንጽህና ጉድለት ጋር ስለሚያያይዙትና የሚጋባ ስለሚመስላቸው አስተማሪም ሳይቀር ምንድነው ለምን አትታጠቢም ሊሏችሁ ይችላል። ተማሪ ሊያሾፍባችሁና ሊናገሯችሁ ይችላሉ። በጣም ያሳቅቃል። እንደገና ደግሞ ኃይለኛ ማሳከክ ስላለው ምቾት ይነሳል። ሁሉም ሰው እንዲያውቀው የምፈልገው ነገር ፎረፎር በጭራሽ ከሰው ወደ ሰው አይተላለፍም። እንዲሁም ደግሞ በንጽህና ጉድለት አይመጣም። ማላሴዚያ ሁሉም ሰው ላይ አለ። ልዩነቱ አንዳንድ ሰው ላይ ከልክ በላይ ይራባል፣ አንዳንድ ሰው ላይ ደግሞ መጠኑን ሳያልፍ ይኖራል ማለት ነው። ከዛ ሃይስኩል ከገባው በኋላ አንድ ሻምፖ ሞከርኩ። እሱም ኬቶኮናዞል 2% ነበረ። ነገር ግን አጠቃቀሙን አላወቅኩም። እንደ መደበኛ ሻምፖ ነበር የተጠቀምኩት። በዛ የተነሳ ብዙ ለውጥ አላየሁበትም ነበረ። በመጨረሻ ፎረፎርን ሊያጠፋልኝ የቻለው እሱ ነው። አሁን አጠቃቀሙን ሳውቅ ማለት ነው። በዛ ሰዓት ግን አንደኛ ልታጠብ ስል ቅቤ ወይም አቮካዶ ምናምን ያለው ውህድ እጠቀም ነበረ። እሱም የሚረዳ ስለሚመስለኝ ለፎረፎሩ ማለት ነው። ደግሞ በጣም ቆዳዬን ፈትጌ ነበር የማጥበው። ከዛ ፈሳሽ ቅባት ደግሞ በጣም እቀባ ነበረ። እንደዚህ የምታደርጉ ከሆነ ኬቶኮናዞል ሻምፖ ስራውን አይሰራም። እንዲሁም ደግሞ ለረጅም ጊዜ መጠቀም መድኃኒትነት ስላለው የሆነ ጉዳት የሚያመጣ ስለመሰለኝ እየፈራው ነበር የምጠቀመው። አንዴ ብቻ ነው ገዝቼ ሞክሬ በዛው የተውኩት። ፎረፎርን እስከ መጨረሻው እንዲያጠፋላችሁ ኬቶኮናዞል ሻምፖን እንዴት መጠቀም እንዳለባችሁ መጨረሻ ላይ ነግራችኋለሁ። ቪዲዮን እስከ መጨረሻው ድረስ እዩት። ዩኒቨርሲቲ ከገባው በኋላ አንድ ፕሮዳክት በሶሻል ሚዲያ ምናምን ሲስተዋወቅ አየሁ። እሱም ሰልፈር 8 የሚባል ቅባት ነበረ።
ጭቃ ቅባት ነው፣ ነገር ግን ለቆዳ ነው የተዘጋጀው። ውድ ነበር በተማሪ አቅሜ፣ ግን ፎረፎሩን ካጠፋልኝ ብዬ ገዛሁትና ሞከርኩት። ሰልፈር 8 በዋነኝነት የያዘው መድኃኒትነት ያለው ንጥረ ነገር ሰልፈር 2% ነው። በተጨማሪ ደግሞ ፔትሮላተም፣ ላኖሊን፣ ሚነራል ኦይል፣ ሶርቢታን ትራዮሌት ኤንድ ፖሊሶርቤት 81 እና ሜንቶልን ጸጉሩን ለማለስለሻ መድኃኒቱ ረጅም ሰዓት ቆዳ ላይ እንዲቆይ ለማድረግና የማቀዝቀዝና ጊዜያዊ የሆነ ማሳከክን የማስታገስ ስሜት የሚፈጥር ንጥረ ነገሮችን ይዟል ማለት ነው። ሰልፈር በአማርኛ ስሙ ድኝ ይባላል። በድሮ ጊዜ እናቶች ይጠቀሙት ነበር ለፎረፎርና ለሚቆስል ቆዳ ማለት ነው። ሰልፈር ወይም ድኝ በዋነኝነት ፎረፎርን የሚያክመው ቆዳ ላይ ሲያርፍ ወደ ሃይድሮጅን ሰልፋይድ እና ፔንታታዮኒክ አሲድ በመቀየር እንደ ቅርፊት መስሎ ቆዳው ላይ የሚጋገረውን ፈንገስ በማለስለስና በመሰባበር ነው። ለምሳሌ ጭቃ ላይ የሄዳችሁበት ጫማ ጭቃው ላዩ ላይ ከደረቀ በኋላ ለማስለቀቅ መጀመሪያ የደረቀውን ጭቃ በውሃ እንደምታርሱት ልክ እንደዛ ሰልፈር ነጭ ሆኖ እንደ ቅርፊት የሚሰራውን ተጠባብቀው ያሉትን ፈንገስና የሞተ ቆዳ ሴሎች ድርቅ ብለው ተጠባብቀው ቅርፊት እንዳይፈጥሩ ነው የሚያደርጋቸው ማለት ነው። ከዚህ በተጨማሪ ግን ማላሴዚያ እንዳይራባና ቆዳ ከልክ በላይ ቅባት እንዳያመርት የማድረግ አቅሙ ዝቅተኛ ነው። እኔ ስጠቀመው እንግዲህ አንደኛ ጭቃ ቅባት ስለሆነ ቆዳ ላይ ስትቀቡት ምርግ የማለት ባህሪ ያለው ልግግ ይላል እና ሳሳ ያለ ጸጉር ላለው ሰው በተለይ ጸጉሩን ጥብቅብቅ ነው የሚያደርገውና ደስ የሚል ስሜት የለውም። ከዛ ደግሞ ሽታው በጣም ነበር የሚያስጠላው። እንደተቀባ የሆነ ደስ የሚል ሚንት አይነት ሽታ አለው። ከዛ ግን ትንሽ ሲቆይ ወይም ፀሐይ ነገር ሲነካው እንደተቃጠለ ጎማ አይነት በጣም የሚረብሽ ሽታ ያመጣል እና ፎረፎሩን የተወሰነ ያስታግሳል፣ ትንሽ ያዘገየዋል። ቢያንስ ከታጠብኩኝ በኋላ በ2-3 ቀን ውስጥ የሚጀምረኝ ከሆነ ሰልፈር 8 ከተቀባሁኝ ግን ከ5 ቀን በኋላ ምናምን ይጀምረኛል ማለት ነው እንጂ ሁነኛ መፍትሄ ሊሆነኝ አልቻለም። ሰልፈር 8ን ከገዛሁት በኋላ ብዙም ሳልጠቀመው ነው ያቆምኩት። በሽታው የተነሳ እንደገና ለመቀባት አመቺ ስላልነበረ፣ በዚህ ላይ ደግሞ ያን ያክል ለፎረፎሩም ለውጥ ስላላሳየኝ፣ አጥጋቢ የሚባል ለውጥ ስላላሳየኝ ቶሎ ነበረ የተውኩት። ሌላ የሞከርኩት አንድ ቅባት ደግሞ ዱግሮ አንቲ ኢች የሚለውን ፈሳሽ ቅባት ነበረ። ዱግሮ አንቲ ኢች ደግሞ ቲትሪ ኦይል እና ሜንቶል ስላለው የተወሰነ ማሳከክን ይቀንሳል። በተረፈ ግን ለፎረፎር ምንም አልረዳኝም ማለት እችላለሁ። አሁን የጤና ባለሙያ ስሆንና ስለ ቆዳና ስለ ፎረፎር መሰረታዊ መረዳት ሲኖረኝ ደግሞ በድጋሚ በፊት ሃይስኩል የሞከርኩትን ኬቶኮናዞል ሻምፖ ለውጥ ያላሳየኝ ችግሩ አጠቃቀሜ ላይ እንደነበረ ሲገባኝ በድጋሚ ገዝቼው በትክክለኛው መንገድ ተጠቅሜ ሙሉ በሙሉ በሚባል ሁኔታ ፎረፎርን ላጠፋው ችያለሁኝ ማለት ነው። እኔ የሰራሁት ስህተት ምን ነበረ? አሁን እንዴት እየተጠቀምኩኝ ለውጥ አመጣልኝ የሚለውን እነግራችኋለሁ። በመጀመሪያ ግን እናንተ ሰብስክራይብ አድርጉ። ቪዲዮ ከጠቀማችሁም ላይክ ማድረግ እንዳትረሱ። ኬቶኮናዞል 2% ሻምፖ እንግዲህ በየፋርማሲው የምታገኙት የፎረፎር ማጥፊያ ሻምፖ ነው። አጠቃቀሙን ላወቀ ሰው ሁነኛ መፍትሄ ነው። እንደ መደበኛ ሻምፖ ከተጠቀማችሁት ግን ምንም ለውጥ ላታዩበት ትችላላችሁ። ኬቶኮናዞል 2% ሻምፖ የሚይዘው ኬቶኮናዞል የሚባለው ንጥረ ነገር በዋነኝነት ፎረፎርን የሚያመጣውን ማላሴዚያ የሚባለውን ፈንገስ መጠኑን ይቀንሰዋል ወይም ከልክ በላይ እንዳይራባ ይገታዋል ማለት ነው። ይህን በማድረግ መፈርፈሩን እየቀነሰ እንዲሁም በፈንገሱ ምክንያት የሚመጣውን የቆዳ መቆጣትና ማሳከክ ያጠፋል ማለት ነው። እንግዲህ ዋናው አጠቃቀሙ ነው ባልኳችሁ መሰረት ምን መምሰል አለበት አጠቃቀሙ የሚለውን እንመልከት። በመጀመሪያ ለብ ያለ ብዛት ያለው ውሃ አዘጋጁና ቆዳውንና ጸጉሩን በደንብ አድርጋችሁ አርሱት። ውሃ ሳትሰስቱ በደንብ አፍስሱበት። ከዛ በሌላ ሻምፖ ቆሻሻውን አስለቅቁ። ሻምፖ ኬሚካል ያልበዛበት ሰልፌቴን ፓራቤን ፍሪ መሆን አለበት ወይም ቢሆን ይመረጣል። ሻምፖን አድርጋችሁ በጣም ማሸት የለባችሁም። 1 ደቂቃ ለማይበልጥ ጊዜ ቀለል ባለ መንገድ ማሳጅ አድርጋችሁ ቆዳችሁን ማለቅለቅ ነው። ከዛ ኬቶኮናዞል 2% ሻምፖን በተቻለ መጠን ቆዳው ላይ ቀብታችሁ አሁንም ቀለል ያለ ማሳጅ ከ30 ሰከንድ እስከ 1 ደቂቃ ብቻ ታደርጉና ከዛ ከ5 እስከ 10 ደቂቃ ሳትነካኩ ታቆዩታላችሁ ማለት ነው። ከዛ በኋላ መለቃለቅ ነው። ኮንዲሽነር ስትጠቀሙ ደግሞ ቆዳውን ሳታስነኩ ሌላ ነገርም ምንም ነገር ማስነካት እንደሌለባችሁ ሁሉ ኮንዲሽነርም ስታደርጉ ቆዳውን እንዳይነካ ተጠንቅቃችሁ ጸጉሩ ላይ ብቻ አድርጋችሁ አፍታታችሁ ማለቃለቅ ነው።
ከታጠባችሁ በኋላ ጸጉራችሁን አድርቃችሁ ደግሞ ቆዳውን ሳይሆን ጸጉሩን ብቻ ቅባት መቀባት ትችላላችሁ። እንዲሁም እንደፈለጋችሁ መሰራት ትችላላችሁ። ብቻ መጠንቀቅ ያለባችሁ ቆዳውን ምንም አይነት ነገር አለማስነካታችሁን ነው። አንዳንድ ሰዎች ኬቶኮናዞል ሻምፖ ጸጉሬን ያደርቀዋል ይላሉ። እኔ አላደረቀብኝም። ከሌላ ሻምፖ የተለየ ምንም አላደረገውም ጸጉሬን። ነገር ግን እናንተ ካደረቀባችሁ በደንብ ሞይስቸራይዝ የሚያደርግ ኮንዲሽነር መጠቀምና ከታጠባችሁ በኋላ ጸጉሩ ላይ ብቻ የሚስማማችሁን ቅባት መቀባት ጥሩ መፍትሄ ነው። እኔ በ2 ወር ውስጥ በደንብ ነው ለውጥ ያየሁበት። ሙሉ በሙሉ በሚባል ሁኔታ ፎረፎር ጠፍቶልኛል። ሌላው ነገር ግን ኬቶኮናዞል 2% ሻምፖ ብቻውን በቂ በማይሆንበት ጊዜ ሻምፖን ከክሬሙ ጋር መጠቀም ትችላላችሁ። ይሄም በጣም ይረዳችኋል። እኔም ለመጀመሪያው ከ2 ሳምንት እስከ 1 ወር ድረስ ክሬሙን አብሬ እየተጠቀምኩኝ ነበረ እና በጣም ነው ይረዳኝ። እኔ ክሬሙን የተጠቀምኩት ለ1 ወር ያህል ነው። አጠቃቀሜ ደግሞ በ3 ቀን ልዩነት እየከፈልኩኝ ቆዳውን ብቻ ነበረ ስቀባ የነበረው። ክሬሙ እንደ ሻምፖ በፈለጋችሁት ጊዜ መጠቀም የምትችሉት አይደለም። ከ1 ወር ለበለጠ ጊዜ አይታዘዝም ኖርማሊ። እኔም ያው ባለሙያም ስለሆንኩኝ ባለሙያዎችንም ማማከር ስለቻልኩኝ ነው ክሬሙን ለመጠቀም የደፈርኩት። እናንተም ደግሞ ተጨማሪ ክሬሙን መጠቀም ከፈለጋችሁ ባለሙያ ማማከር ይኖርባችኋል። ወይ ፋርማሲስቱን ወይ የቆዳ ሐኪም በደንብ ሳታማክሩ ወደ ክሬሙ ባትገቡ ጥሩ ነው። ሻምፖ ብቻውን በቂ ሕክምና ነው ለብዙ ሰው። ስለዚህ በሻምፖ መጀመር የተሻለ አማራጭ ነው። አንድ ሳልነግራችሁ የማላልፈው ነገር ኬቶኮናዞል ሻምፖን ሲሸጡላችሁ ፋርማሲስቶች የሚነግሯችሁ አጠቃቀም አለ እና ብዙ ጊዜ እኔ የማስተውለው አንድ ስህተት ምንድነው? በሻምፖ ከታጠባችሁ በኋላ ወዲያው ፈሳሽ ቅባት ተቀቡት ምክንያቱም ጸጉር ያደርቃል ይሏችኋል። ነገር ግን ቆዳውን አይደለም ቅባት የምትቀቡት። እኔ በተደጋጋሚ እንደምነግራችሁ ቅባት መቀባት ካለባችሁ ጸጉሩን ብቻ ነው መቀባት ያለባችሁ እንጂ ቆዳው ጋር ቅባት ማድረስ የለባችሁም። እዚህ ላይ ጥንቃቄ አድርጉ። በዚህ ቪዲዮ ብዙዎቻችሁ እንደምትጠቀሙ እርግጠኛ ነኝ። እስቲ የእናንተን አስተያየት ደግሞ በኮሜንት አስቀምጡልኝ። የሞከራችሁ ሰዎች ወይም ኬቶኮናዞል ሻምፖን ገዝታችሁት አጠቃቀሙን ባለማወቅ ደግሞ መፍትሄ ያልሆነላችሁ ሰዎች ልትኖሩ ትችላላችሁ። እስቲ አጠቃቀማችሁ ምን ይመስል ነበረ? ሞክራችሁታል ወይ የሚለውን በኮሜንት አስቀምጡልን።